እኛም ሀገር ከቅርብ ጊዜ ወዲህ በጣም በርካታ ሰዎች ድንገት ቁርስ በልተው ምሳ በልተው ወድቀው ከሰዓታት በኋላ ሞቱ ይባላል። ይሄ ዜና እየተበራከተ እንደመጣ ሁሉም ሰው ይገነዘባልና በቅርቡ ሁለት ወዳጆቼ በአጋጣሚ በዚሁ ችግር ይታመማሉ። አንደኛው ወዳጄ ኢንፎርሜሽን ስለነበራቸው ዶክተር በቀለ የሚባል ሐኪም በጀርመን ሀገር የተማረና ሀገሩን ለማገልገል በልብ ሕክምና ቴክኖሎጂዎች ወደ ሀገሩ አምጥቶ የራሱ ሆስፒታል ከፍቶ በጣም በርካታ ሰዎች እያዳነ ያለ ከኤርትራ፣ ከሶማሌ፣ ከተለያየ ሀገርም ሰዎች እሱ ጋር እየመጡ የልብ ቀዶ ጥገና የሚደረግበት ማዕከል ያለውና በጣም በርካታ ሰዎች የሚያድን ሰው በዚህ 2-3 ቀን በዚያ ወዳጄ ምክንያት ለማየት ቻልኩ። እዚያ ቦታ የሚሰራው ሰርጀሪ ልብ ተቀዶ አይደለም፣ በቲዩብ ገብተው ሰርጀሪ መሆኑን እንኳን እስከማይታወቅበት ደረጃ ድረስ ያ ሟች የነበረ ወዳጄ ሊያድኑ ችሏል። ዶክተር በቀለ የሚባል በጣም የተባረከ ኢትዮጵያዊ ነው። እንደ ብዙዎቹ ወጥቶ ስራ መስራት ይችላል። ነገር ግን ሀገሩን፣ ሕዝቡን ማገልገል ስለፈለገና ስለፈቀደ መጥቶ በርካታ ሰዎች እያዳነ ይገኛል። የሱ ስፔሻሊቲ ልብ ላይ ነው። ሙያው ይቀራረባል፣ ግን ልብ ላይ ነው። እዚህ ደግሞ አሁን ያለንበት አክሶን የሚባለው የሜዲካል ሴንተር ዶክተር ወንደሰን ይባላል። በአሜሪካን ሀገር የተማረ ኒውሮሰርጅን ነው። ጭንቅላት ላይ ነው የሚሰራው። እሱም እንዲሁ ውጭ ሀገር ተቀጥሮ ከመስራት ሀገርና ሕዝብን መታደግ ያስፈልጋል ብሎ ያለ የሌለ ጥሪቱን አሟጦ እንደዚህ አይነት ዘመናዊ መሳሪያ ገጥሞ ስራ ከጀመረ ገና አመቱ ነው። ከ450 በላይ ሰዎች በዚሁ ቴክኖሎጂ አእምሯቸው ውስጥ ደም ፈሶ ከሰዓታት በኋላ የሚሞቱ ሰዎች ሳይቀደዱ በዚሁ በቲዩብ እየገባ በጣም የተራቀቀ የሕክምና ደረጃ ያለው ሙያ ነው። 450 ሰዎች አድኗል። አንደኛው ወዳጄ መረጃ ስለነበረው ዶክተር በቀለ ጋር ሄዶ ከጥቂት ሰዓታት በኋላ ይሞት የነበረ ሰው ድኖ ዛሬ በህይወት አለ። አሁን 4-5ኛ ቀኑ ነው። በጣም በጥሩ ሁኔታ ነው ያለው። አንደኛው ወዳጄ ግን የዶክተር ወንደሰንን ሴንተር አያውቅም ነበር። ይህንን ሴንተር ስለማያውቅ ወደ ኮሪያ ሆስፒታል ሄደ። እዚያ ሲደርስ 2 ሰዓት ወሰደበት። ነገር ግን በብዛት ደም በጭንቅላቱ ስለፈሰሰ ሰርጀሪ ማድረግ ያስቸግራል ተብሎ አሁን በሞትና በህይወት መካከል እዚያ ስፍራ ይገኛል። የመዳን ተስፋውም ያጠራጥራል። አንዳንደኛ ኢትዮጵያውያን በእኛው ሀገር ውስጥ በእኛው ልጆች ያለን ሙያና ቦታ ካለማወቅ ህይወት እናጣለን። ዶክተር ወንደሰን እዚህ ሲኤምሲ አካባቢ ከኤክስፖ ከሚሰራበት አዲስ አበባ ከሚያሰራው ከኤክስፖ ቦታ ከፍ ብሎ የሚገኝ ቦታ ላይ ወይም አሜሪካን ሜዲካል ሴንተር የሚባል ጎን እዚያው ግቢ ውስጥ ነው ያለው። ይሄ ሴንተር አክዞን ይባላል። ሐኪሙ ዶክተር ወንደሰን ይባላል። በቀላሉ ማንም ሰው ድንገት ስትሮክ ቢመታው በጭንቅላቱ ደም ቢፈስ እዚህ ቦታ መጥቶ የሚያገኘው ሕክምና እንደሰማሁት በአይኔም እንዳየሁት በአፍሪካ ውስጥ በጣም ጥቂት ሀገራት ብቻ ነው ያላቸው። እጅግ ዘመናዊ የሆነ መሳሪያ ያለው በከፍተኛ ብቃት ያላቸው ሙያተኞች አሉ። ተሰጥተውና ሀገራቸውን ወደው የሚያገለግሉ በማዳን የሚረኩ ሰዎች ናቸው። መሰል ችግር ሲገጥመን ይህንን ቦታ ቀድመን ማወቅና መገልገል ያስፈልጋል። ወደፊት ደግሞ ይህ ሴንተር እንዲሰፋ እንዲያድግ በእጅጉ መንግስትም ከተማውን መስራት አለበት። በጣም በርካታ ሰዎች እየወደቁ ስለሆነ ከዚሁ ችግር ጋር ቅርብ የሆነው ከልብ ጋር የሚያያዘው ደግሞ ዶክተር በቀለ ጋር እሱም ከዚሁ የ15 ደቂቃ መንገድ ነው ሆስፒታሉ። እዚያ ሄዶ መታከም ይቻላል እና በልብ ወይም በጭንቅላት ውስጥ የደም ቱቦ መዘጋት በድንገት ወድቆ ግማሽ አካል የመዳከም የመደንዘዝ ነገር በሚያጋጥመን ሰዓት እነዚህን ድንቅ ኢትዮጵያውያን መጠቀም ያስፈልጋል። እንደ መንግስት
ማስፋፋት አለብን። ዜጎች ደግሞ ለጊዜውም ቢሆን እንዳለን ማወቅ አለባቸው። ይሄን አውቀን ብንገለገል የብዙ ሰው ህይወት መታደግ እንችላለን እና ኢትዮጵያውያን ግራቀኝ እንድመልከት በአካባቢያችን ህይወታችን ሊታደጉ የሚችሉ ሰዎች አሉ፣ ብቃት ያላቸው ሰዎች አሉ። ቴክኖሎጂውም እየገባ ነው። እነዚህን አውቀን መገልገል ያስፈልጋል። ባለማወቅ ህይወት ስለሚጠፋ እኔም አንድ ወዳጄን በዚሁ ችግር ምክንያት ለማጣት ተቃርብ ያለው ማለት ነው። ይህንን ሴንተር አውቀን ቢሆን ኖሮ የዛሬ ሳምንት እዚህ መጥቶ መዳን የሚችል ሰው በሕክምና እርዳታ ምክንያት ህይወቱ አደጋ ላይ ሊወድቅ ተቃርቧል እና ሌሎች መሰል ችግር ያለባቸው ሰዎች ጭንቅላት ነክ ሲሆን ዶክተር ወንደሰን ጋር፣ ልብ ነክ ሲሆን ዶክተር በቀለ ጋር ቢሄዱ ህይወታቸውን ወይም የወዳጆቻቸውን ህይወት ማትረፍ ይችላሉ።